በዛ ላይ ደግሞ እዩ ሰው ላከችብኝ ማለት እኔ ጋር ምን አስባለች? የራስሽን ህይወት ኑሪ፣ በቃ ከዚህ በላይ ጊዜሽን አታቃጢ። ምን አገባት እሷ? እንደዚህ ለምን አልነገርሽኝም ታዲያ? እስከ ልነግረው ፈልጋለሁ። ብሩክ ያውቃለሁ መቼም እንደማይተወኝ፣ ግን ደግሞ አንዳንድ ሁኔታዎች ቢያስገድዱትስ፣ በቃ እንደዛ እንዲወስን ቢያስገድዱትስ ብዬ እፈራለሁ። እንደማላግራለሁና ላጣህ አልፈልግም። እኔም እኮ አፈቅርሻለሁ ግን አይ እኔ ግን እየፈራሁኝ ነው። ሰላም ሰላም። እኔ በዚህ ልክ ለምንድን ነው እንደዚህ የምፈተነው? ምን አደረኩ? ምን አደረኩ? ለምን በዚህ ልክ ለምን እሷ እኔ ጋር ሰው እስከ መላክ እኔን እስከ ማለት ተስፋ ቁረጭ። የምር በጣም ነው የፈራሁት። አሁን እኔ በቃ ዲኤንኤው እስኪደረግ ድረስ ምናምን ዲኤንኤ ሄደን እስክንሰጥ ድረስ ያለው ፓርት እንደውም አላስፈራኝም ነበርና አሁን ግን ተስፋሽን ቁረጪ፣ በጊዜ ራስሽን ህይወት ኑሪ፣ ጊዜሽን አታባክኚ። በቃ ሴት ልጅ ነሽ፣ ልጅ ካለው አባት ጋር ምናምን ልጁ የሱ ባይሆን ራሱ ይከብዳል አይደል? እንደዚህ መባል ሁልጊዜ መናቅ ነው አይደል? መናቅ ነው በቃ። በጣም ይከብዳል። በጣም ነው የሚያስጠላው። እየተናቅኩ ያለው ያክል ነው እየተሰማኝ ያለው። በቃ እኔ ሰላማዊ ህይወት መምራት የለብኝም እንዴ? እንዴት ነው ሰው እኔ ብታምኑም ባታምኑም እኔ በቃ ማታ አልተኛውምና ብዙ ነገሮችን እያሰብኩኝ ምናምን ከዚህ ሁሉ በቃ ሁሉን ነገር ጥዬ ብጠፋስ ምናምን አንዳንዴ የማስባቸው ሀሳቦች ናቸው። እንደዚህ የሆነ በቃ የሚያስጠላ ሁኔታ ላይ ሲሆን ነገሮችን መጋፈጥ በሚከብደኝ ሰዓት በቃ ትቶ መሸሽን ነው የምመርጠው። በርትቼ ምናምን ስተኝ አንቺም ትበርቻለሽ ብዬ እኮ ነው አይደለ? ስለዚህ እንዲኮንሺ ባስ ነው የሚደክመኝ በእግዚአብሔር። እሺ እኔ አንተን በጣም አፈቅርሃለሁና ላጣህ አልፈልግም። እሱ እንድታቅ ፈልጋለሁ እኮ። አታጭኝም ማለት ምንድን ነው የሚያስፈራሽ? አላውቅም። መች ነው የተላከው? በውጤቱ በጣም እርግጠኛ ነች መሰለኝ። እኔ እንዴት ፈራለሁ እኮ እና ፈራው። በቃ አልዋሽህም፣ የምር በቃ አልዋሽህም፣ የምር ፈርቻለሁ። በቃ የምር በጣም ነው የጨነቀኝ። መቼ ነው የላከችብሽ? ትናንት ማታ ማምሻ አካባቢ። በጣም እንትን የገደብ ያለፈች ነው እና አትረበሽላት እንደዚህ ምንም እንዴ። ሲቀጥል ደግሞ እኔ አንቺ ነኝ ግዴታ ማንም የትኛው ልጁ እንኳን የብሩክ ነው ቢባል እንኳን ከሷ ጋር የመኖር ግዴታ የለብኝም። ይሄንን ታውቂያለሽ አይደል? እሷ ደግሞ ይሄን ማድረግ እንደምትችል ነው እየተሰማኝ። ማን ስለሆነች ነው እንትን የምትችለው? ማን ነችና ነው? እኔ አብጄ ነው እንዴ ከሷ ጋር መሆኑ? መልሽልኛል። መብት እኮ የላትም እሷ ሀይሚ ምንም አይነት በቃ የፈለገ የብሩክ ነው ልጁ እንኳን ቢባል እኔ ካንቺ ጋር ነው ልሆን የምችለው።